ሰላም በዓለም ዙሪያ ሆናችሁ ይህንን ቪዲዮ እያያችሁና እየተመለከታችሁ ያላችሁ ውድ የእግዚአብሔር ልጆች ከእግዚአብሔር ከአባታችን እንዲሁም ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ወደ ሰው ተመለከተ። የጠፋውን እፈልጋለሁ፣ የባዘነውም እመልሳለሁ፣ የተሰበረውን እጠግናለሁ፣ የደከመነውም አጸናለሁ። በላያቸው አንድ እረኛ አቆማለሁ፣ እርሱም ባሪያዬ ዳዊት ነው። ያሳማራቸዋል፣ እረኛም ይሆናቸዋል። እኔም እግዚአብሔር አምላክ እሆናቸዋለሁ፣ ባሪያዬም ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬአለሁ። ሕዝቅኤል 34። በነቢዩ በኤርምያስ አፍም በእነዚህ በእስራኤል የመንጋ ጠባቂዎች ላይ ተቆጥቶ ከሥራቸው ላይ ሲያስወግዳቸው ከወሰነባቸው በኋላ የዳዊት የጽድቅ ቁጥቋጥ እንደሚያነሳ ተናግረዋል። እነሆም ለዳዊት የጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል ይከናወናልም፣ በምድርም ፍርድና ጽድቅ ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠሩትም ስም እግዚአብሔር ጽድቃችን ነው ተብሎ ነው። ስለዚህ በተስፋ ቃሉ መሰረት በኪሩቤል ላይ የምትቀመጥ ሆይ ተገለጥ፣ ኃይልህን አንሳ፣ ፊትህንም አብራልንና እኛም እንድናለን እያሉ ሕዝበ እስራኤል መናፈቃቸውን መምጣቱን መፈለጋቸው ከዚሁ በላይ በተዘረዘሩት አሳቦች ተመርተው ነው። እነሆም በኪሩቤል ላይ የሚቀመጥ የእስራኤል ጠባቂ አስቀድሞ በእግዚአብሔር ዘንድ የነበረ ቃል ራሱም እግዚአብሔር የሆነ ቃል ሁሉ በእርሱ የሆነ ያልተፈጠረ ያለ እርሱ ግን አንዳች ስንኳ ያልሆነ ቃል የሰው ብርሃን የሆነች ሕይወት በእርሱ የነበረች ቃል ከአንዱ ከቸር እግዚአብሔር ዘንድ የወጣ ቸር እረኛ መሆኑን ተገንዝበዋልና እርሱ እንዲገለጥ መናፈቃቸው። እነሆም እርሱ በነቢያት ትንቢት ሲነገርለት እንደነበረ ሁል ጊዜ በጊዜው ጊዜ የጽድቅ ቁጥቋጥ ሆኖ በመነሳት ልክ እንደ አባቱ ቸር እረኛ ሆኖ በዚህ ዓለም ላይ ተገለጠ። ከሞተ በጎች አንዱ ቢጠፋ የማይወድ በመሆኑ የጠፋውን ለመፈለግ 99ኙን ትቶ እንደዚሁም ሁሉ የቸር አባቱን ጋሻ በመንሳት ቸር እረኛ እኔ ነኝ፣ ቸር እረኛ ነፍሱን ስለ በጎቹ ይሰጣል ያኖራል አለ። ቸር እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች ይሰጣለሁ አኖራለሁ። ስለዚህ ቅዱስ ያሬድ ዜናውነ ዜና ነቢያት ከመ ይመጽእ ወልድ በስብሐት ኖላዊሆሙ ለእስራኤል ኦ ብሂሎ ተአዛዜ ከዊኖ ወረደ ወመጻ ለአድህኖ ዳግም ኖላዊ ዘመጻ ውስተ ዓለም ወልድ ወቃሉ ለእግዚአብሔር ዘወረደ እምላይሉ በአቅሙ ክርስቶስ። ጌታችን ኢየሱስ ክርስቶስ ሲናፍቅ እንደነበረ ሁሉ ቸር እረኛ ሆኖ በመምጣቱ ቸር እረኛ ነፍሱን ስለ በጎቹ ያኖራል ብሎ ተናገረ። ይህም የኃይሉ ቃል ምስጢር እኔ ቸር እረኛ ነኝ ባለ ጊዜ ይህ አይነት ቸርነት ፍጹም ቸር ከሆነ ከአንዱ ቸር እግዚአብሔር እንጂ ከሌላ እንደማይመጣ አሳይቶበታል። ይህም አባባል የአባቱና የራሱ አንድነት እንደምንመለከትበት የተገለጸው ኃይል ቃል አይደለምን? ቸር የሚለው ቃል እረኛ ለሚለው ስም ሲቀጸል የጌታችን የኢየሱስ ክርስቶስ እረኛነት በዓለም ውስጥ ከሚገኙ ከሌሎች እረኞች የተለየ መሆኑን ያሳያል። እንደሚታወቀው ሁሉ በዓለማችን ውስጥ እረኞችን ነን የሚሉ ብዙ ናቸው። በእረኛ ስምም እየተነሱ የሚመጡትን የውሸተኞችና የሌቦች እናቆይና ሌቦች አይደሉም ስለሚባሉት እረኞች ስለ አጠባበቃቸው ዓላማ በምን አሳብ ላይ ያረፈ ነው ብለን አንዱን በዝርዝር እንመለከት። የዚህ ዓለም እረኞች
ተቆጥረውም ወይም ሳይቀጠሩ በጎችን የሚጠብቁ ናቸው። መጀመሪያ ስለ ቅጥረኞች እረኞች አጠባበቅና ስለ አሰባቸው ዓላማ እንናገር። አብዛኞቹ ቅጥረኞች ምንደኞች እረኝነት ለደሞዛቸው ሲሉ እንደ ሥራ የያዙት ናቸው። ዓላማቸው በዚህ ላይ ያረፈ ስለሆነ ስለ መንጋው ርኅራኄና አዘኔታ የላቸው። ነገር ግን ሥራ ነውና መንጋውን ይዘውም የትም ቦታ ቢሆን ይወጣሉ። ከዋልበትም መንጋውን ይዘው ይመለሳሉ። ማሰማሪያውም ለበጎች ምቾት የሚበጅና የሚጠቅም ስለመሆኑ ምንም አያስቡም። በጎቹ እንደተራቡ እንደተጠሙ ወደ በረታቸው ወይም ጎሮሯቸው ይመለሳሉ። በበረታቸው ወይም በጎሮሯቸው ምንም እንክብካቤ አያደርጉላቸውም። አጥፊ አውሬ፣ ተኩላ፣ ጅብ፣ ቀውሮ የመጣባቸው እንደሆነ ምንዶች እረኞች ነፍሳቸውን ለማዳን እግሬ አውጪኝ በማለት ይሸሻሉ እንጂ ለመከልከል እንኳ አይሞክሩም። እነዚህ ምንደኞች እረኞች ቅጥረኞች እንኳን ቸርነት ይሉኝታም ፈጽሞ የላቸውም። በዚህ እንለፋቸው። ሁለተኛ፣ የገዛ ራሳቸውን በጎች ስለሚጠብቁና በጎቹ የራሳችን ናቸው ስለሚሉ እረኞች እንነጋገር። አሁን እነዚህ በጎቻቸውን ይጠብቃሉ። የለመለመ መስክና ጥሩ ውሃ ወዳለበት በጎቻቸውን ወስደው ያሰማሯቸዋል። ከክፉ አውሬ፣ ከተኩላና ከጅብ፣ ከቀውሮ ይጠብቋቸዋል። እነዚህ መልካም እረኞች አይደሉምን? ይሁን እንጂ ራሳቸውን ስለ በጎቻቸው ይለውጥ ይሆን? አይ፣ ይህ ከቶ የማይታሰብና የማይደረግ ነው። አይታሰብም፣ አይደረግም፣ ደግሞም አልተነገረም። ምክንያቱም እነዚህ እረኞች ድሮም ቢሆን በጎቹ ለመጠበቅ የተሰማሩት በበጎቹ ሊጠቀሙ አስበው ነው እንጂ ስለ እነርሱ ራሳቸውን ሊያኖሩ ወይም ራሳቸው ሊለውጡላቸው አስበው አልነበረም። ታዲያ እነዚህ ቸር እረኛ ይባላሉን? ደግሞስ ቸሮች ናቸውን? ቸሮች ጠባቂዎችስ ይባላሉን? በእውነቱ ገለጻን ከተናገርን ብዙ ጊዜ በዓላማችን ደጋጎች እረኞች የምንላቸው እንደነዚህ ያሉ ናቸው። የዓላማቸውን ይዘት እስቲ ዘርዘር አድርገን እንመልከት። እነዚህ እረኞች ተከፍለው ይጠብቋቸው የነበሩት በጎች ወደ ገበያ አውጥተው አወራርዶ ለሚበላቸው ይሸጧቸዋል። በለወጧቸው ገንዘብ ይቀበላሉ። ገሚሶቹ ጠጉራቸው እስኪያድግ ድረስ በመልካም ይዘታ በንጽህና ይጠብቋቸውና ጠጉራቸው ባደገ ጊዜ ግን እግሮቻቸውን ጠፍረው አስረው ቀንዶቻቸውን ከመሬት ጋር አጣብቀው ይዘው እንዳይንቀሳቀሱ ጠርገው በሰላ ምላጭ ወይም ቢላዋ ይሰሏቸውና ጠጉራቸውን በመሸጥ ይጠቀምባቸዋል። በመጨረሻ ለገዛ ራሳቸው አርደው ይበላቸዋል፣ አለዚያም ይበሉዋቸዋል፣ አለዚያም ለሌላ ይሸጧቸዋል። በአንዳንዶቹ እረኞች ደግሞ በጎቻቸውን በደህና እየተንከባከቡ ጨውና ሌላም የሚያሰባ ምግብ እየመገቡ ያወፍሯቸዋል። አውሬም እንዳይበላቸው ይጠነቀቁላቸዋል። ካሰቧቸው በኋላ ግን በመጨረሻ በብዙ ገንዘብ ለባላተኛ ይሸጧቸዋል ወይም በገዛ ራሳቸው አርደው ቀቅለው ይበሏቸዋል። እንግዲህ እነዚህ ሁሉ እረኞች ጠባቂዎች ናቸው። በስም ሆነ በግብር እረኞች ተብለው ይጠራሉ። እነዚህ ሁሉ ምንም እንኳ ከምንደኞች እረኞች ቅጥረኞች የተሻለ ተግባር ቢያሳዩና የግዴለሽነትም ግብር ባይኖሯቸውም ይህ የተጠቀሰው አድራጎታቸው ቸር እረኛ ለመባል ያበቃቸዋልን? በእውነት ከዚህ አይነት እረኝነት የሚታየው መልካም አጠባበቅ የንግድ ምስጢር እንጂ ቸር የሚያሰኝ አንዳችም ነገር የለበት። በብሉይ ኪዳን ዘመን ለእስራኤል ሕዝብ ጠባቂዎች እረኞች እንዲሆኑ ተመድበው የነበሩ ሰዎች እነርሱ ካህናትና ነገሥታት፣ ነቢያትን በእነዚህ መንገድ ስለተገኙ ነው የተነቀፉና በስራቸው እንዲወገዱ የተወሰነባቸው። ነገር ግን እግዚአብሔር የሚፈልገው እረኛነት ከዚሁ የተለየ ነው። እነሆ በተስፋ ቃሉ እኔ ራሴ በጎቼን እሻለሁ ብሎ ተናግሮ እንደነበር የእስራኤል ሕዝብም በዚሁ የተስፋ ቃል መሰረት
በክርቤል ላይ የምትቀመጥ መንጋውን የምትመራ የእስራኤል ጠባቂ እረኛ ኖላዊ ና ተገለጥ አድነንም እያሉ በናፍቆት ይጠባበቁት እንደነበረ በጊዜው ጊዜ ቸር እረኛ ሆኖ ከዳዊት ዘር እርሱም የዘላለም እረኛ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በመሲህነት አቋሙ እውነተኛ ካህንና ንጉሥ ነቢይ ነው። እርሱም ቸር እረኛ እኔ ነኝ ብሎ ራሱን ገለጠ። ይህም ብቻ ብሎ አልቀረም። ቸር እረኛ ራሱን ስለ በጎቹ ይለውጣል። ቸር እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብ እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴን ስለ በጎቼ አኖራለሁ፣ እሰጣለሁ። እረኞች ተብለው ከተነሱት ከሌሎች ወገኖች ቸር እረኛ የሚያሰኝ ተግባር ሊገኝ እንዳልተቻለ ተገንዝበናል። ጌታ ኢየሱስ ክርስቶስ ግን ቸር እረኛ ሆኖ ለመምጣትም ምልክትና ማስረጃ የገዛ ራሱን ስለ በጎቹ መሰጠቱ መሆኑ አስረድቷል። በሰው ታሪክ ውስጥ በግ ለሰው ቤዛና ጥቅም ይውላል እንጂ ሰው ለበግ ቤዛ ሆኖ ራሱን ይሰጣልን? ተደርጎም አይታወቅም። ጌታችን ኢየሱስ ግን ይህን ተደርጎ የማይታወቅን ድርጊት ፈጽሞ ነፍሱን ስለ በጎቹ ቤዛ አድርጎ ሰጥተዋል። ይህም ከላይ የመጣ ቸርነቱ የቸርነት መጨረሻ የለጋስነት መጨረሻ እንደሆነ ግልጽ ሆኖ የሚታይ ብሩህ ማስረጃ ነው። ይህንም ከላይ ካንዱ ቸር እግዚአብሔር የመጣ የፍቅር የለጋስነት መጨረሻ በቃል በመናገር ብቻ ሳይሆን በቀራንዮ በመስቀል ላይ በግብር እንደገለጸው እናውቃለን። ከዚህ የበለጠ ፍቅርም እንደሌለ አሳውቋል። ማንም ነፍሱን ለወዳጆቹ ይልቁንም ስለ ጠላቶቹ የሚሰጥ ከቸሩ እረኛ ከኢየሱስ ክርስቶስ በቀር ፍጹም እንደሌለ የታየና የታወቀ አይደለምን? ፍጥረቱን ከሚወድ ለፍጥረቱ ከሚያስብ ከአንዱ ከቸር እግዚአብሔር በቀር ከሌላ የማይገኝ ቸርነት ይህ አይነት በቸር እረኛ በክርስቶስ የተገለጠ ቸርነት ነው። ቅጥም የማይፈልግ ኪራይ ወይም ደሞዝ የማይሻ ሕይወትን ለሰው ልጆች እስከ መሰዋት የሚያደርስ የጸጋ ቸርነት ከራሱ ብቻ መሆኑን ገልጸዋል። በዚህም እውነተኛ እረኛ መሆኑን አስመስክረዋል። እነሆም የቸሩ የእግዚአብሔር ልጅ ቸር እረኛ በንግድ ምስጢር ከሚሰማሩት እረኞች የሚለየው በዚሁ ቸርነቱ ነው። የእግዚአብሔር ቃል ወልድ ቸር እረኛ ሆኖ ስለ በጎቹ ስለ ሰው ልጆች ነፍሱን አሳልፎ እስከ ሞት ድረስ ቢሰጥም ሞትና ሲኦል መቃብር ይዘው ሊያስቀሩት ስላልቻሉ በገዛ ፈቃዱ የሰጣት ነፍሱን ከሥጋው ጋር አስነሳት። ይህም ደግሞ ከአባቱና ከቅዱስ መንፈሱ ባለው ሥልጣንና ኃይል መሆኑን የሚገልጽ ነው። እነሆም ታላቁ የበጎች እረኛ በዘላለም ኪዳን ደም ከሙታን ተነስቶ አሁንም በሕይወቱ የዋጃቸውን የበጎችን መንጋ ይጠብቃል። እንደዚሁም ሁሉ መጥፎውን ረብ ጥቅም ሳይመኙ የእግዚአብሔርን መንጋ ሲጠብቁ ለነበሩት አገልጋዮች የእረኞች አለቃ ሆኖ ሲገለጥ የማያልፈውን የክብር አክሊል ያቀዳጃቸዋል። ሰላም እግዚአብሔር ከአባታችን እንዲሁም ከዚሁ ከቸር እረኛ ከጌታ ከኢየሱስ ክርስቶስ ባላችሁበት ስፍራ ሁሉ ጸጋና ሰላም ይብዛላችሁ። ሰላም። እወዳችኋለሁ።